በኢትዮጵያ በጎ አድራጎት ታሪክ ውስጥ በልዩ የፍቅር አገልግሎት የሚታወቀውና በደብረ ማርቆስ ከተማ የሚገኘው የእናት ደብረ ማርቆስ የህፃናት መንደር የ7 ዓመታት የጉዞ ስኬትና የህፃናቱን ደስታ የሚዘክርበትን ልዩ ፕሮግራም ይፋ አድርጓል። ድርጅቱ እንደገለጸው የፊታችን መጋቢት 27 ቀን 2018 ዓ.ም ከሰዓት በኋላ ከ8 ሰዓት ጀምሮ በድርጅቱ ግቢ ውስጥ ደማቅ በዓል ይካሄዳል። ይህ በዓል ሁለት ታላላቅ ትርጉሞችን አዝሏል። የመጀመሪያው ድርጅቱ ከተመሰረተበት ጊዜ ጀምሮ ያለፈባቸውን የስኬትና የፈተና ዓመታት መዘከር ሲሆን፣ ሁለተኛውና ዋነኛው ደግሞ በመንደሩ ውስጥ ለሚገኙ ወላጅ አልባ ህፃናት ሁሉ የተዘጋጀ የጋራ የልደት በዓል ነው። በመንደሩ የሚገኙት ህፃናት ትክክለኛ የልደት ቀናቸው ስለማይታወቅ ድርጅቱ ይህንን ዕለት ለሁሉም የጋራ ልደት አድርጎ በመሰየም በየዓመቱ በልዩ ድምቀት ያከብረዋል። በዝግጅቱ ላይ የህፃናቱ የቅርብ ቤተሰቦች፣ የድርጅቱ ደጋፊዎች፣ የመንግስት የሥራ ኃላፊዎችና ጥሪ የተደረገላቸው ልዩ እንግዶች እንደሚታደሙ ይጠበቃል። ድርጅቱ በማህበራዊ ገጹ ባስተላለፈው መልእክት ልጅ ከማህፀን ብቻ ሳይሆን ከልብም ይወለዳል የሚለውን ትልቅ መሪ ቃሉን በድጋሚ አጽንኦት ሰጥቶበታል። ይህ መሪ ቃል ደግሞ ሳይጋሩ በተግባር የሚታይን የእናትነትና የአባትነት ፍቅር የሚገልጽ መሆኑ ተመላክቷል። በመሆኑም ማንኛውም በጎ ፈቃደኛ ግለሰብ፣ ባለሀብት ወይም ድርጅት በመጋቢት 27 ቀን በሚከበረው በዚህ የደስታ በዓል ላይ በመገኘት ህፃናቱን በማበረታታትና ፍቅራቸውን በመጋራት የዚህ ታላቅ በጎ አድራጎት አካል እንዲሆኑ ድርጅቱ በአክብሮት ጥሪውን አቅርቧል።